ግን አይታችሁት ሊሆን ልጅ ሶሪ ቱ ሴይ ዛት እኔ በዛ ፊት ሚዲያ ላይ ባትመጣ ወንድሜ በእውነት ነው የምነግርህ። ይቅርታ እየሰማኸኝ ከሆነ ያን ፊት ይዘህ ሚዲያ ላይ መምጣት የለብህም። ወላሂ ፈጣሪ ምስክሬ ነው፣ ፈጣሪ ምስክሬ ነው። ያንን ፊት ይዘህ ሚዲያ ላይ መምጣት በጣም ደፋር መሆንህን ነው የሚያሳየው። አልፈምስ ያለች ነፍስ ታውቃላችሁ? አልፈምስ ያለች ነፍስ አንዳንዴ እኮ አልፈምስ ስትል አንዳንድ ነፍሳት በጣም ስትጨነቅ ነው የምታይበት። ክሰሰኝ፣ በቃ ህግ ፊት አቅርበኝ፣ አድራሻ ይሄ ነው ምናምን ነው በቪዲዮ ተላከልኝ። ቪዲዮ ሰርቶ በቃ እኔ አድራሻ ይሄ ነው ለምን አትከሰኝም? አልፈምስ ያለች ነፍስ ሰውየው ፈጣሪ ምስክሬ ወላሂ አልፈምስ ያለ ነፍስ ነው። ቪዲዮ ይሰራል። መንሱር ጀማል እንደዚህ አድርጎ እንደዚህ አድርጎ ድሬ ምንድነው ኢንዶኔዥያ ያለ የዛሬ 10 አመት ይሄን አደርጋለሁ ብሎ የዛሬ 5 አመት አውሮፕላን እገዛለሁ ብሎ ሳልገዛ ቀርቶ ምናምን እንደገና ደግሞ የሆነ ቪዲዮ ይሰራል። መንሱር ጀማል እንደዚህ አድርጎ እንደገና ደግሞ አሁንም ለምንድን ነው ማትከሰኝ? አልፈምስ ያለች ነፍስ ብየዋለሁ ያን ሰውዬ። አንዳንዴ እኮ ለመፈመስ ትሞክራለህ። በቃ ካልቻልክ you have to leave። በቃ ትተዋለህ እኮ የሆነ ቦታ ደግሞ እድልን ትሞክራለህ። በእውነት ያ ልጅ አልፈምስ ያለ ነፍስ ነው። በእውነት በዛ ፊት ደግሞ ሚዲያ ላይ አይወጣም። ሲሪየስ በጣም በዛ ፊት ሚዲያ ላይ አይመጣም። አይነት አለው የሚወጣ ፊት አለ፣ የማይወጣ ፊት አለ፣ ባይናቹራል ለሚዲያ የሚሆን ፊት አለ። ስለዚህ ግን አይታችሁት ሊሆን ልጅ ሶሪ ቱ ሴይ ዛት እኔ በዛ ፊት ሚዲያ ላይ ባትመጣ ወንድሜ። አሁን ላይ አዎንታ በርሲሳን በጣም እንደ ሂሮ አድርገው ሁሌም እንደሚያደንቁት እንደሚያመሰግኑት አድርገው የሚገልጹ በርካቶች ናቸው። ከአመት በፊት ሲናገር ነበር ስለ ፊንቴክ። ይሄ ነገር ልክ አይመስለኝም፣ አውቃችሁ ግቡበት ብሎ በዝርዝር ተናግሮ ነበር። ለጽድቅ አይሰሩም እነዚህ ሰዎች። እንዴት ይሄን ያህል ነገር ያለ ትርፍ ይሰራሉ? ለሰማይ ቤት ነው እነሱ የሚሰሩት? ምንድነው የሚያደርጉት እያለ ነበር። ታዲያ ይሄን ሁሉ ነገር ከፍለው መጀመሪያውኑ ለምንድን ነው የሚሰሩልን? ለኛ አዝነውልን? ይወላችሁ እኛ ማሳወቅ ነው ስራችን። የመወሰን እንትን የባለቤቱ ነው የሚሆን። እንደዚህ አርጉ። 950 ሺህ ብሯን ከፍላችሁ እጅ በእጅ ፍቅር እንዲደረጅ መኪናውን የሚሰጣችሁ ከሆነ ተቀበሉ። እነዚህ እዚህ ጋር የምታዩቸው ኮሜንቶች በውስጥ የተሰጡት ናቸው። ምቀኛ እስከሚሉት ድረስ ማለት ነው። ህዝቤ እስከ መቼ ነው እየተበላ የምትቀጥለው? የሆነ ሰው የሆነ ነገር ሲነግረ ለምን አትጠረጥርም? በትንሹ ብትጠረጥር ምን ትሆናለህ? ምቀኛ ናችሁ፣ ማታቁትን ነው እናንተ ዝም ብላችሁ ነው ምናምን እያላችሁ እዚህ ጋር የሆነ መረጃ የሚያወጡ ልጆችን ስትቦጭቁ ነው የምትሉት። ቢሆንስ ብላችሁ ምናልባት ብለን ለምንድን ነው ማንጠራጠረው? በሁለት አይናችን አተኩረን እየተመለከተን እንጂ ጆሮዎቻችንን የሰሉ እናርጋቸው። ሚዛናዊ የሆነ አስተያየት እና ሐሳብ ወስደን አመዛዝነን ነገሮችን እንወስን። ከተበላም በኋላ ማለት ምንም ትርጉም የለውም። ከተበሉ በኋላ ማለት የፍርድ ቤት ሂደትን መከታተል ነው ትርፉ። አይጠቅመንም። ስለዚህ ጠርጥሩ፣ እንጠርጥር። በቂንጬ ቴክስም የእድሜ ልክ ደሞዛቸውን በ3 ወር ሰርተው የጠፉ ጀብራሪዎች ናቸው እነዚህ። በቂንጬ ቴክስም በቂንጬ ቴክ አመራሮች የነበሩ ይሄ የምትመለከቱት የመጀመሪያው ፈጣሪ ራሱ ሌባ ሲፈልግ ከሱ ላይ ጨልፎ ነው የሚሰራው ሌባ። ይሄኛው ደግሞ የምትመለከቱት ይሄ ደግሞ ሌላ ሌባ አይማሉ ራሱ ሲሰርቅ ሌላ ቦታ እያየ ነው የሚሰርቀው። እንደዚህ ነው የሚሰርቀው። ይሄ ሶስተኛው
ሌባ ላይ ያለችው ባ የግራ እግሩ ከቀኝ እግሩ ያጥራል ባይዘው እና ሌባ ላይ ያለችው ባ በሱ ምክንያት ነው እንትኑ እግሩ ያጠረው የተባለለት ደግሞ እና የቂንጤቴ ካሜራዎች ለህዝብ ለፍርድ እናቀርባችኋለን። አንላቀቅ አይሆንም። እንደዚህ በቀላሉ የህዝብ ገንዘብ አጥፍተህ መሄድ የሚባል ነገር የለም። አዎንታ በርሲሳ ከልብ እናመሰግናለን። ከድሬዳዋ ጉምሩክ ቢሮ ነው። አዎንታ በርሲሳ በሰጠን ኢንፎርሜሽን መሰረት ወደ ኢትዮጵያ ሊገቡ የነበሩ በጉምሩክ የተያዙ ወይም ደግሞ በኮንትሮባንድ ሊገቡ የነበሩ ቶገጽ ምንም አይነት ከአዎንታ በርሲሳ ጋር ምንም አይነት ግንኙነት የለውም። እስካም ነው፣ ውሸቱን ነው። ምንም አይነት ግንኙነት የስራም ውል የላቸው። ሊያጭበረብር የተነሳ አጭበርባሪ ድርጅት ነው። አደም ሞተርስ ይላል ከላይ ድርጅቱ። ከአዎንታ በርሲሳ ጋር ምንም አይነት ግንኙነት የለውም። እንዳትበሩ ብር አስገቡ ብትባሉ በአዎንታ ስም እንዳትበሉ። ከ500,000 በላይ ተከታይ ያለው አዎንታ በርሲሳ ማንኛውንም አይነት ነገር ኢንፎርሜሽን ስትፈልጉ አዎንታ በርሲሳ በሚለው ከ500,000 በላይ ተከታይ ያለው አካውንቱ ኢንፎርሜሽን መጠየቅ ትችላላችሁ። አንዳንዶች ብር በጣም የተትረፈረፋችሁ ሰዎች አላችሁ መሰለኝ። ቶሎ ብራችሁ ብር ትልካላችሁና ይሄ ሞተር ሻጭ ነኝ የሚል አደም ሞተር ሻጭ ብራችሁን እንዳትበሉ ለማለት ነው። ለማንኛውም ግን ከአዎንታ በርሲሳ ጋር ምንም አይነት ግንኙነት የለውም። ስለዚህ በቻላችሁ ታቁም። እንደውም ሪፖርት አድርጋችሁ ለማዘጋት ሞክሩ። ይሄን ገጽ ፌክ ነው፣ ስካም ነው፣ እንዳትበሉ።